እንደዚህ አርግቶ የሚያማትብ ሰው ይኖራል። እንደዚህ አርግቶ የሚያማትብ ሰው ይኖራል። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ከኔም ከእናንተ ጋር ከሁላችን ጋር በያለንበት ጸንቶ ይኑር። ዛሬ እንግዲህ በዚህ አጭር ቪዲዮ ውስጥ ቢያንስ 3 ነገሮችን ጠቅለል አድርገን ለማየት የምንሞክር ይሆናል። የመጀመሪያው የመስቀል ቅርጽ እንዴት እንሰራለን እና በምናማትብበት ሰዓት የመስቀል ቅርጽ በእጃችን እንዴት አድርገን ነው የምንሰራው የሚለውን እናያለን። ሁለተኛ ደረጃ ደግሞ ከየት ወዴት ነው የምናማትበው? እንግዲህ እንደምታውቁት ስናማትብ ግንባራችንን፣ ደረታችንን እና ሁለቱን የግራና የቀኝ ጎናችንን ነክተን ነው የመስቀል ቅርጽ አመሳቅለን የምናማትበው እና ከየትኛው አቅጣጫ ጀምረን በየትኛው አቅጣጫ ነው የምንፈጽመው የሚለውን እሱን የምናየው ይሆናል። በሶስተኛ ደረጃ ደግሞ የነኝን አንደኛና ሁለተኛ ላይ ተከታትለን የሁለቱን ትርጉም ወይም ሚስጥር ወይም ምሳሌ የምናይ ይሆናል። አብራችን ቆዩ። እንግዲህ በመጀመሪያ ደረጃ የመስቀል ቅርጽ ስንሰራ በቀኝ እጃችን ነው የመስቀል ቅርጽ የምንሰራው። ከዛ 5 ጣቶቻችን ደግሞ የሚሳተፉ ይሆናል። ከታች ከትንሿ ጣት ጀምሮ እስከ መሀል ጣታችን ድረስ ያሉት 3ቱ ይታጠፋሉ። ዘን እነኚህ 3ቱ ጣቶቻችን ከታጠፉ በኋላ መሀል ወይም ደግሞ ይሄ ጠቋሚ ጣታችን እሱ ከላይ ይሆናል። የመስቀል ቅርጽ ሰራን ማለት ነው። ከዛ በኋላ የሚቀረው አውራ ጣታችን ነው። አውራ ጣታችን ደግሞ እንደዚህ የማይቆም እንደዚህ የማይተኛ ምንድነው የሚሆነው? ጎንበስ ነው የሚለው ማለት ነው። ስለዚህ አውራ ጣታችን እንደዚህ ጎንበስ ይላል። እነዚህ 3 ጣቶች ታጥፈዋል። ከላይ ይሄንኛው ጠቋሚ ጣታችን ከላይ ይሆናል። መስቀል ቅርጽ ሰርተናል ማለት ነው። ስለዚህ በዚህ መልኩ ነው የመስቀል ቅርጽ የምንሰራው። እንግዲህ እነኚህ ትርጉም አላቸው። የመጀመሪያው መስቀል ነው፣ የመስቀል ቅርጽ አይደለ? ስለዚህ መስቀል ነው። አትወገጥ ኩለንቴ በትምህርት መስቀል አይደለም የምንለው። በመስቀል ምልክት ፊትና መላ ሰውነቴን አማትባለሁ ብለን አይደል የምንጀምረው። ስለዚህ የመስቀል ምልክት ነው። ነገር ግን ከመስቀል ምልክትነት ባለፈ ሌላም ትርጉም ወይም ደግሞ ሚስጥር ወይም ምሳሌነት አለው። ያ ምንድነው? ሚስጥረ ስላሴን የምንማርበትና የምናስተምርበትም ነው ጭምር ነው። ስለዚህ እነኚህ 3 ጣቶች ከታች ያሉት የታጠፉት የስላሴን ሶስትነት የሚገልጹልን ይሆናል ማለት ነው። የስላሴን በአካል በስም በግብር የምንለውን የስላሴን ሶስትነት የሚገልጹ ናቸው። እነኚህ ደግሞ ይሄንኛው ደግሞ ከላይ ያለው አንደኛው ጣታችን ደግሞ የስላሴን አንድነት በስልጣን በመለኮት በአገዛዝ እና በመፍጠር በመመገብ በማሳለፍ ይሄን የስላሴን አንድነት የሚገልጽልን ይሆናል ማለት ነው። ከዛ ቀጥሎ አውራ ጣታችን እንደዚህ የቆም ብያቸዋለሁ። እሱ አውራ ጣታችን ጎንበስ ነው የሚለው። ይሄ ደግሞ ስግደትን የሚያሳይ ነው። ስግደት ለማን? ለክቡር መስቀሉ ስግደት እንደሚገባ የሚያሳይ ነው። ከመስቀሉ ባለፈ ደግሞ ለቅድስት ስላሴ ስግደት እንደሚገባ የሚያሳይ ነው። የሚያሳይ ብቻ ሳይሆን ስናማትብ እንደዛ አድርገን ስናማትብ ለክቡር መስቀሉ እሰግዳለሁ፣ ለቅድስት ስላሴ እሰግዳለሁ እያልን መሆኑን ልናስብ ይገባል። ከዛ ባለፈ ደግሞ ስግደት ሲባል እንግዲህ መሬት ስሞ መመለስ ብቻ አይደለም፣ ስግደት መገዛትም ጭምር ነው። ለቅድስት ስላሴ እገዛለሁ እያልን ያንን የምናሳይበት ነው ማለት ነው። አውራ ጣታችን እንደዚህ መጣጣፍ። ስለዚህ እንደዚህ ነው ትክክለኛው። ከዛ ውጭ ሲሆን ይበላሻል። አውራ ጣታችን ቢቆም ቢተኛ እነኝን የምንሰራበት መንገድም ወይም የመስቀል ቅርጽ ስንሰራም 2 ጣት ብቻ የምናጥፍ ከሆነ ወይም በጥቅሉ የምናዘበራርቀው ከሆነ ይሄንን ሁሉ ያጣል ማለት ነው። ስለዚህ በስትክክሉ በዚህ መልኩ ልናማትብ ይገባል። ከዛ ውጭ የተለያየ አይነት የተሳሳተ መንገድ የሚያማትብ ሰው አለ። እንደዚህ አርግቶ የሚያማትብ ሰው ይኖራል። እንደዚህ አርግቶ የሚያማትብ ሰው ይኖራል። በተለያየ አይነት መንገድ የሚያማትብ ይኖራል። ብቻ የትክክለኛው ስርዓቱ ይሄን አሁን ያየነውን አይነት ይመስላል። ከዛ ውጪ ከግንባራችን ነው የምንጀምረው። ከግንባራችን ቀጥታ ወደ ደረታችን፣ ከዛ ወደ ግራ፣ ከዛ ወደ ቀኝ። እንግዲህ ይሄም ራሱን የቻለ ምክንያት አለው፣ ትምህርት አለው፣ ሚስጥር ወይም ምሳሌ አለው። ከግንባራችን ወደ ደረታችን በምንመጣበት ጊዜ የምናስበው የኢየሱስ ክርስቶስን መወለድ ነው። እንግዲህ አዳም ከወደቀ በኋላ አዳምን ለማዳን ኢየሱስ ክርስቶስ ከ3ቱ አካል አንዱ አካል በተለየ አካሉ ተወልዷል፣ ስጋ ለብሷል። በዮሐንስ ወንጌል ላይ እንደተገለጸው ስጋ ለብሷል፣ ከእመቤታችን ተወልዷል፣ ሰው ሆኗል። ስለዚህ መወለዱን፣ ከሰማያት መውረዱን፣ ፍጹም ሰው መሆኑን ያንን የምናስብበት የምንማርበት የምናስተምርበት ነው። ከግንባራችን ወደ ደረታችን ስንመጣ ቀጥሎ ወደ ግራ ነው የምንሄደው። ወደ ግራ በምንሄድበት ሰዓት እንግዲህ ግራ የሲኦል ምሳሌ ነው። ስለዚህ ኢየሱስ ክርስቶስ ከተወለደ በኋላ እስከ 30 ዓመት ቆይቶ 30 ዓመት ከቆየን በኋላ ተጠምቆ ጾሞ አስተምሮ ብዙ ነገሮችን ካደረገ በኋላ ተሰቅሏል። እንግዲህ ዓርብ ዕለት ተሰቅሎ ቀራንዮ ላይ ተሰቅሎ ደሙን አፍስሶ ነፍሱን ከስጋው በገዛ ፈቃዱ ለይቶ ሲኦል ወርዷል። ሲኦል ወርዶ አዳምን ከሲኦል ወደ ገነት መልሶታል። ስለዚህ ወደ ግራ ሄደን
ከደረታችን መወለዱን እናስባለን። ከዛ ወደ ግራ እንሄዳለን። ኢየሱስ ክርስቶስ ሲኦል መውረዱን አዳምን ሊያድን ሲኦል መውረዱን የምናስብበት ነው። ከዛ እንደገና መልሰን ከግራ ወደ ቀኝ ነው እናመጣው እና ኢየሱስ ክርስቶስ አዳምን ከሲኦል አውጥቶ ወደ ገነት መመለሱን እሱን የምናስብበት ነው ማለት ነው። ከዛ በዘለለ ግን አዳም ብቻ አይደለም። አዳም ብቻ ሳይሆን ሁላችን የእግዚአብሔርን ልጅነት አጥተን ነበር። ሁላችን ከእግዚአብሔር ተለይተን ነበር። በአንዱ በአዳም ምክንያት ሞት ወደ ዓለም ገብቶ ነበርና ስለዚህ ሁላችን የእግዚአብሔርን ልጅነት አጥተን ነበርና ሁላችንን ከእግዚአብሔርን ከማጣት ከእግዚአብሔር ተለይቶ ከመኖር የእግዚአብሔር ልጅ ወደ መሆን ነው የመለሰና በጥምቀት በኩል ልጅነትን ሰጥቶ ቅዱስ ጳውሎስ እንዳለው አባ አባ ብለን የምንጮህበትን የልጅነት መንፈስ ሰጥቶናል። ስለዚህ ልጁ ሆነናል። በጥምቀት የእግዚአብሔር ልጅ ሆነናል። ስንጸልይም አባታችን ነው ብለን እንድንጸልይ አስተምሮናል። ስለዚህ እግዚአብሔር አባታችን ሆኗል። የእግዚአብሔር ልጆች ሆነናል። ተመልሰናል። ከእግዚአብሔር ጋር አስታርቆናል። ራሱ ከራሱ ጋር አስታርቆናል። መመለሳችንን ከእግዚአብሔር ተለይተን የነበርነው ወደ እግዚአብሔር መመለሳችንን የምናስብበት ነው እና ስለዚህ ስናማትብ ከመስቀል ቅርጽ አሰራራችን ጀምሮ በምናማትብበት ጊዜም ይህንን ስርዓት ጠብቀን ልናማትብ ይገባል። ይህንንም እያሰብን ልናማትብ ይገባል። ከዛ ባለፈ ግን አንዳንድ ጊዜ መምህራን ሊሆን ይችላሉ በስመ አብ ካሉ በኋላ እዚህ ደረታቸው ጋር ደርሰው ይተውታል። ትላልቅ አባቶችም ቢሆኑ በስመ አብ ብለው ደረታቸው ጋር ከደረሱ ሊተውትም ይችላሉ። ወይ እዚህ ቀኙ ጋር ደርሶ ግራ ጋር ደርሶ እዛው ተውት ያሉት ይችላል። ስለዚህ እነሱን አይተን እንደዛ መሆን አለብን ማለት አይደለም። ስለዚህ በስትክክሉ በዚህ አይነት መንገድ ልናማትብ ይገባል ማለት ነው። እግዚአብሔር ቅድስት ቤተክርስቲያናችን ይጠብቅልን። ወስብሐት ለእግዚአብሔር።